ህወሓት ጨምሮ ትግራይ ውስጥ የሚንቀሳቀሱ 6 የፖለቲካ ፓርቲዎች በኢጣት የተከሰተው የረሃብ አደጋ የተመለከተ መግለጫ አውጥቷል። ፓርቲዎቹም ህወሓት፣ ስምረት፣ ሳልሳይ ወያነ ትግራይ፣ ብሔራዊ ባይቶ አባይ ትግራይ፣ ውደብ ነጻነት ትግራይ፣ ሹመት ተንበን ፓርቲ ናቸው። እያንዳንዱ የፓርቲዎችን መግለጫ በዝርዝር እንመለከታለን። ይህ የዕለታዊ ዜና ቻናላችን ነው። ቻናላችን ሰብስክራይብ ማድረጋችሁን እንዳይረሳ። ወደ ዝርዝሩ እንግባ። በመጀመሪያ ደረጃ ህወሓት ምን አለ? ከ5 ዓመታት በላይ በተቀደደ ፕላስቲክ እየኖሩ ያለው ህዝብ የአራዊት እንስሳ ሆኗል። የተቀረው ደግሞ እየቀነሰ በመሄዱ ባለው የእርዳታ አቅርቦት ምክንያት ለከፍተኛ ቀውስ ተዳርጓል። በየቀኑ በረሃብና በሽታ ሰው እየሞተ ነው። ጊዜው እየሄደ ነው። ትዕግስትም ልክ አለው። የትግራይ ህዝብ ከዚህ በላይ መከራ የሚሸከም ጫንቃ የለውም። ስለሆነም ትግራይ ለማዳከም የተሸረበው ሴራ ተቋቁመን ህዝባችን እስኪያልቅ አንታገስም ሲል የትግራይ ክልል ህወሓት ፓርቲ አጭር መግለጫ አውጥቷል። በሁለተኛ ደረጃ ስምረት ፓርቲ እንዲህ ብሏል። የድርጅቱ ደህንነት ከህዝብ ደህንነት ይቅደም የሚል አቋም ባለው ኋላ ቀር ቡድንን ጀሌዎች ከማንኛውም ጊዜ በላይ በምረትና ወርቅ ስርቆት ኪሳቸውን በሚያደልቡበት ወቅት በምግብና መድኃኒት እጦት ተፈናቃዮቹ መሞታቸው አንገታችን እንድንደፋ አድርጎናል። የተፈናቃዮቹ ስቃይ ከሚዲያ ተሰውሮ ለዓለም እንዳይታይና እንዳይሰማ ያደረገው ኋላ ቀር ቡድን አሻክሮች ናቸው። ስለሆነም ሁሉም የትግራይ ለዚህ የሁሉም አይነት ጥፋቶች መነሻ የሆነው ኋላ ቀር ቡድንን አሻክሮች ለአንድና ለመጨረሻ ተመንግሎ እንዲወገዱ በጋራ መታገል ይገባል ሲል ስምረት ፓርቲ አጭር መግለጫ አውጥቷል። በሶስተኛ ደረጃ ሳልሳይ ወያነ ትግራይ ፓርቲ እንዲህ ሲል ተደምጧል። የረሃብና ዋና ምንጭ ፖለቲካ ስንፍና ነው። ስለሆነም ህዝብ የረሃብና አደጋውን ማገት አስቸኳይ ድጋፍ ከመለገስ ለጎን ለጎን የችግሩ መነሾ የሆነውን ስርዓት እንዲለወጥ አብረን እንድታገል ጥሪ እናቀርባለን ሲል ሳልሳይ ወያነ ትግራይ ፓርቲ አጭር መግለጫ አውጥቷል። በአራተኛ ደረጃ ብሔራዊ ባይቶ አባይ ትግራይ እንዲህ ሲል ተደምጧል። የተደቀነው የረሃብ አደጋ በዘላቂነት እንዲገታ ከህዝብ ህልውና ይልቅ ድርጅታዊ ህልውና ይቅደም በሚለው መፈክር የሚመራው ጊዜያዊ አስተዳደር ፈርሶ በአቃፊና አሳታፊ ጊዜያዊ አስተዳደር ሊተካ ይገባል ሲል ብሔራዊ ባይቶ አባይ ትግራይ ፓርቲ አጭር መግለጫ አውጥቷል። በአምስተኛ ደረጃ ውደብ ነጻነት ትግራይ እንዲህ ሲል ተደምጧል። አሰቃቂ ረሃብ ሆን ተብሎ ከዓለም አቀፍ ማህበረሰብ እንዲደበቅ በማድረጉ በተፈናቃዮቹ ላይ ከፍተኛ ክህደት ተፈጽሟል። ስለሆነም ይህን አስነዋሪ ክህደት የፈጸሙ አመራሮች በህግና በሞራል ተጠያቂ ናቸው ሲል ውደብ ነጻነት ትግራይ ተደምጧል። በስድስተኛ ደረጃ ሹም ተንበን ፓርቲ እንዲህ ሲል አጭር መግለጫ አውጥቷል። አምባገነንና ጸረ ህዝብ የሆነው የህወሓት ቡድን ዜጎቻችን ወደ ቀያቸው እንዳይመልሱ ለፖለቲካ ትርፍ ሲባል ለ5 ዓመታት ያህል ቁማር እየተጫወተና እንቅፋት ሆኖ ቀጥሏል። ተፈናቃዮቹ ለከባድ አደጋ ያጋለጠው ቡድን በህግ እንዲጠየቅና እንዲወገድ ሁሉም የትግራይ ወዳጅ ፍትህ ፈላጊ ተደራጅቶ ይታገላል ሲል ሹም ተንበን ፓርቲ አጭር መግለጫ አውጥቷል። እናንተስ ውድ ኢትዮጵያውያኖች በዚህ በትግራይ ፓርቲዎች አጭር እጥና ያለ መግለጫ ላይ ምን ትላላችሁ? ለህዝብ ምን ፋይዳ ያለው? ለትግራይ ህዝብ ምን መፍትሄ ያመጣል? የእርሶስ ሀሳብ ምን ይመስላል?